ኡሩዬ ከሚስቱ ጋር ባህር ሄዶ በመነጽሩ እነዚህ ቆንጆ ሴት ያያል። ሚስቱ በጣም ዱባናትና ያቺኛ ተከተለች ይጓያላት። አጋጣሚ ሚስቱ ነቃችና ብላ ቀስ ብላ ተከተላቸው። ወደ ሽንት ቤት ሄዳል። ሲሳሳሙ ደረሰችና ሰውዬው ይበላሃል አለችው። ልብሱን አወለቀችበት፣ አነቀችው። ከዛ እሱም ትንሽ እንትናላት በባህር ይዟት ሲሄድ ገፍትሮ ጣላት በውሃ ውስጥ። እሷን ወደ ውስጥ ሰመጠች። እንደምታዩት እዚህ ጋር አረፈች። የሆነ ቅጠል እንትን ብላ ቀንጥሳ እንደ እንትን አሞራ ክንፍ ሰራች። ሮጣለሁ ስትል ጭራሽ ወደ ዘዛው ተንከባለለች፣ ፈንደላለች። አጋጣሚ አሞራ መጣና እኔ ችግር የለም እኔ ራቆቴ ይቆራለሁ። ራቆቱን ቀርቶ የሱን እንትን ሰጣት፣ ክንፉን ሁሉ ነገር ሰጣት። እሷ ወደ ቤቷ ደረሰች። እሱ ከዚህኛው ጋር እየተላላሰ ደረሰችና ከዛ መጣ ያዘችውና እሱ ያቺኛው ሮጣ አመለጠች። የባሏን ደበደበችው በዚህ ውፍረቷ ቀጠቀጠችው። ከዛ አምቡላንስ ደውላ መጣ ሐኪም ቤት ወሰደችውና ወንትራን አስቆረጠችለት። ከዛ በኋላ እንትን ውሃ አምጥታ የሚጠጣ ነገር አምጥታ መስጠት ጀመረች። ኮበስ እንዳንቺ አይነት ነው ጠንካራ መሆን።